ናችሁ? ውበት ነኝ። ደህና ናችሁ? እኔ እግዚአብሔር ይመስገን። ኢንፎርሜሽን ሴኩሪቲ ኤንድ አሹራንስ እስካሁን 4 ቻፕተሮችን ያህል አይተን ነበረ። ዛሬ ደግሞ ቻፕተር 5 ቀጥለን እናያለን ማለት ነው። ቻፕተር 5 ላይ የምናየው ስለ አፕሊኬሽን ሴኩሪቲ ነው። ቻፕተር 5 አፕሊኬሽን ሴኩሪቲ። እንግዲህ አፕሊኬሽን ሴኩሪቲ የምንለው ጀስት አፕሊኬሽን ሶፍትዌሮች ላይ ሊያጋጥሙ የሚችሉ የደህንነት ስጋቶች አፕሊኬሽን ሴኩሪቲ እንላቸዋለን። ፕሮብለምስ ኢን ፕሮግራሚንግ ኦር ስክሪፕቲንግ ላንጉጅ። እንግዲህ በብዛት የአፕሊኬሽን ሴኩሪቲ ፕሮብለም ሀፐን ሊያደርጉ የሚችሉት ፕሮግራሚንግ ወይም ስክሪፕቲንግ ላንጉጃችን ስንጽፍ ሊያጋጥሙ የሚችሉ ክፍተቶች ለደህንነት ሊያጋልጡ ይችላሉ ማለት ነው። ለደህንነት ስጋት ሊያጋልጡ ይችላሉ። When people write a software or a script like in Python, JavaScript or PHP, mistakes can lead to security problems. እንግዲህ ፕሮግራመሮች የተለያዩ የፓይተን ወይ የጃቫስክሪፕት PHP ኮዶችን ሲጽፉ በዛ ምናልባት ሚስቴክ ሊሰሩ ይችላሉ። ያ ደግሞ ለሴኩሪቲ ፕሮብለም ሊያጋጥም ይችላል ማለት ነው አፕሊኬሽኖች ላይ። ስለዚህ አፕሊኬሽኖች ያው የሚሰሩት በፕሮግራሚንግ ላንጉጅ ነው። ዜን እዛ ላይ እነዛ ፕሮግራሚንግ ላንጉጅ ሲጻፉ ሳም ሚስቴክስ ሀፐን ካደረገ ለሴኩሪቲ ደህንነትም ተጋላጭነት ሊያደርግ ይችላል ማለት ነው። የተለያዩ አፕሊኬሽን ሴኩሪቲ ፕሮብለሞች አሉ። ላይክ በፈር ኦቨርፍሎ ሊሆን ይችላል፣ ሲኩዌል ኢንጀክሽን፣ ክሮስ ሳይት ስክሪፕቲንግ፣ ኮመን ኢንጀክሽንስ፣ ዊክ ኤፒአይ። እነዚህ በሙሉ የሴኩሪቲ አፕሊኬሽን ሴኩሪቲ ፕሮብለሞች ናቸው ማለት ነው። Another concept is malicious code or bad softwares. This is a software made to harm your computer or steal data. እነዚህ malicious ኮዶች ወይም እነዚህ bad software የምንላቸው በፕሮግራመሮች የሚሰሩ ናቸው፣ ሶፍትዌሮች ናቸው። አላማቸው ምንድነው? የሰውን ኮምፒውተር ማበላሸት፣ የሰውን ኔትወርክ ጠልፎ የሰውን ዳታ ለመስረቅ፣ ለማበላሸት፣ ለመጥፎ ስራ ወይም ደግሞ ለመጥፎ አገልግሎት ሆን ተብለው የሚሰሩ ሶፍትዌሮች ናቸው ማለት ነው። እነዚህ ማሊሺየስ ኮድ የምንላቸው ብዙ አይነት የማሊሺየስ ኮዶች አሉ። የመጀመሪያው ቫይረስ ነው። ቫይረስ is attached to a file and spread when the file is opened. ይሄ ቫይረስ የምንለው ምንድነው? ፋይሎች ጋር አታች በመሆን ፋይሉን ከአንድ ቦታ ወደ አንድ ቦታ ስንልክ ወይም ኦፕን ስናደርገው ራሱን እያባዛ ከፋይል ወደ ፋይል እየተራባ የሚሄድ ነው ማለት ነው። ልክ እንደ ሂውማን ቫይረስ ከሰው ወደ ሰው እንደሚተላለፍ ወይም ደግሞ ከአንድ ፋይል ወደ አንድ ፋይል በፍላሽ አማካኝነት በሆነ ነገር ስንላላክ ፋይላችን አፌክት ያደርጋል ማለት ነው። ወር የምንለው ደግሞ ሁለተኛው የማሊሺየስ ኮድ አይነት ነው። it spread through network on its own. ይሄ ደግሞ ያው እንደ ቫይረስ ሆኖ ኦቨር ዘ ኔትወርክ ነው። ይሄ በጣም ራሱን እያስፋፋ የሚሄደው ስፕሬድ የሚያደርገው ኦቨር ዘ ኔትወርክ፣ በኔትወርክ ላይ ስንላላክ ሊሆን ይችላል። እንደ ወር እንደ ትል ራሱን እያባዛ በመሄድ የኛን ኮምፒውተር የኛን ኔትወርክ መረጃችን ለመስረቅ፣ ለማበላሸት የተሰራ ኮድ ነው ማለት ነው። ሶስተኛው ትሮጃን ሆርስ የሚባል አለ። it's look like good program but secretly cause damage. ይሄ ደግሞ ስናየው ጤነኛ የሆነ ፕሮግራም ነው የሚመስለን but ውስጥ ለውስጥ ግን የመጥፎ ስራውን ይሰራል ማለት ነው። ስለዚህ በቃ አክት የሚያደርገው እንደ ጉድ ፕሮግራም ነው። ሶፍትዌሩን ስናወርደው እኛ ፋይላችን ላይ አታች ሲደረግ ጤነኛ የሆነ ፕሮግራም ነው የሚመስለን but እየቆየ ግን የባድ የሆነ አክቲቪቲውን ሀፐን ያደርጋል ማለት ነው። ሌላው ስፓይዌር ነው። watch what you do and send your data to the someone else. ይሄ ደግሞ እያንዳንዷ እኛ የምናደርጋትን አክቲቪቲ watch በማድረግ በመመልከት ዳታችን ለሌላ ሰው አጋልጦ በመስጠት የጉዳቱን የሚያደርስ አይነት ማሊሺየስ ኮድ ነው ማለት ነው። ሌላው ransomware። ይሄ ደግሞ lock your file and ask for money to unlock them. ይሄ ደግሞ ፋይላችን እኛ በማንፈልግበት መንገድ ሎክ በማድረግ በመቆለፍ ዜን አንሎክ ለማድረግ ለመክፈት ገንዘብ የሚጠይቅ አይነት የማሊሺየስ ኮድ ነው። ሌላው rootkit it hide bad software so it cannot be found easily. ደግሞ ባድ የሆኑ ሶፍትዌሮችን እኛ ጋር ሃይድ በማድረግ
እኛ በቀላሉ በማንወጣው መንገድ ፋይላችን ለመስረቅ ለማበላሸት የሚደረግ አይነት የማሊሽየስ ኮድ ነው ማለት ነው። ፕሮቴክቲንግ ዌብስ ኤንድ ኢሜል ሰርቨርስ የዌብሳይት ሰርቨሮችን እና የኢሜል ሰርቨሮችን ፕሮቴክት ማድረግ። how to protect websites and email servers. The web servers for websites, we use different protection mechanisms. We use strong password, ጠንካራ የሆነ that means complex የሆነ password, long የሆነ password በመጠቀም we can secure our websites, our web servers ማለት ነው። using HTTPS for secure communication, secure communication HTTPS-ን መጠቀም ፕሮቴክት ለማድረግ ዌብሳይታችን ወይም ሰርቨራችን ያስችላል ማለት ነው። update your software often, just የምንጠቀማቸውን ሶፍትዌሮች አፕዴት ማድረግ ዊክሊ ሊሆን ይችላል or monthly or እንዳስፈላጊነቱ አፕዴት ማድረግ ሶፍትዌሮችን ዌብ ሰርቨራችን ሴኩር እንዲያደርግ ያስችለዋል። use firewalls to block attackers. firewall መጠቀም ባለፈው እንደተማራው firewall የምንለው just ወደኛ ኔትወርክ ወደ ሲስተማችን የሚገቡና የሚወጡ ፓኬቶችን ሞኒተር በማድረግ ሴኩር የሚያደርግልን ነው ማለት ነው። check all users inputs so they don't contain bad codes. ይሄ ደግሞ እያንዳንዳችሁን የዩዘር ኢንፑቶች ቼክ ማድረግ ባድ የሆነ ኮድ እንዳይልኩብን እያንዳንዷን ኢንፑት ቼክ በማድረግ ሞኒተር ማድረግ ዌብ ሰርቨራችን ሴኩር እንዲሆን ያስችላል። ሌላው ኢሜይላችን ሰርቨር ለማድረግ we use encryption, so messages are safe. encryption የተለያዩ ኢንክሪፕሽን አልጎሪዝሞችን መጠቀም እንችላለን። block spam and scan for virus. spam it is unwanted የሆኑ መልእክቶችን ብሎክ ማድረግ and ቫይረሶችን ስካን ማድረግ by using scanner virus አንቲቫይረሶችን ማለት ነው በመጠቀም don't allow sending emails without permission. እኛ የፈቀድንላቸው ሰዎች ብቻ ወደ ኢሜይላችን መልእክት እንዲልኩ ወይም ፋይል እንዲልኩ ማድረግ። monitor activities for anything strange. እንግዳ የሆነ አክቲቪቲ ስናይ ያንን ሞኒተር ማድረግ ኢሜይል ሰርቨራችን ፕሮቴክት ለማድረግ ያስችላል። another concept is physical and wireless security. When it comes to the physical security, that means we protect our computers, devices or servers. የመጀመሪያው ሎክ ሰርቨር ሩም ነው። ሰርቨር ሩማችን ሎክ ማድረግ ፊዚካሊ ሴኩር እንዲሆን ያስችላል። using cameras and ID cards to control who enters. ወደ እነዚህ ፊዚካል ዲቫይሶች ካሜራ በመግጠም ኮንትሮል ማድረግ ወይም ደግሞ በአይዲ ካርድ እንዲገቡ ማድረግ ሰዎችን ማለት ነው። use backup powers to protect during power cuts. ይሄ ደግሞ የመብራት መቆራረጥ በሚያጋጥም ጊዜ እሱን ፕሮቴክት ለማድረግ backup power ማስቀመጥ። block USB ports or restrict them to avoid infections. ይሄ ደግሞ USB ፖርታችን ብሎክ ማድረግ that means የፈቀድንላቸው ለምሳሌ ፍላሽ ከሆነ ፍላሽ የፈቀድንለት ፍላሽ ብቻ እንዲገባ ኮምፒውተራችን ላይ ኢንፌክትድ የሆኑ ፍላሾችን ለመከላከል ማለት ነው። ሌላው ዋየርለስ ሴኩሪቲ like Wi-Fi. we use strong Wi-Fi passwords or WAP3 ወይም WAP2 መጠቀም strong የሆነ Wi-Fi password long የሆነ and also complex የተለያዩ ለምሳሌ ቁጥሮችን ነምበሮችን ሲምቦሎችን እነዚህ የያዘ ካፒታል ሌተር ስሞል ሌተር ማካተት። change the default name and password for your routers. ሮተራችን ስንገዛው ዲፎልት ኔም እና ፓስወርድ አለሱን ወደኛ ሴኩር በሆነ ሎንግ በሆነ ፓስወርድ እና ኔም መቀየር። turn off SSD broadcasting if you want to hide the networks. SSD-ዳችን name of the Wi-Fi device-አችን ማለት ነው እሱን ሃይድ ማድረግ መደበቅ turn off በማድረግ outside ያሉ ሰዎች አክሰስ እንዳያደርጉብን ማድረግ እንችላለን። use MAC filtering to allow only certain devices. MAC filtering that means በዋይፋያችን ላይ በማክ አድሬስ መጠቀም እና አለመጠቀም የሚችሉ ሰዎችን መከልከል እንችላለን። ስለዚህ የፈቀድንላቸው ሰዎች ብቻ አክሰስ ማድረግ ይችላሉ ማለት ነው። the last concept is finding security problems. that means vulnerability ይባላል። የሴኩሪቲ ፕሮብለምን ፋይንድ ማድረግ ያንድን ኔትወርክ ሲስተም ደካማ ጎን ፋይንድ ማድረግ that means vulnerability ደካማ ጎኑን ማወቂያ መንገዶች አሉ። there are some tools
የመጀመሪያው nmap it checks which device are connected to a network ኔትወርካችን ጋር የትኛው ዲቫይስ ኮኔክት እንዳደረገ ቼክ የምናደርግበት ቱል ነው nmap ቱል። ሌላው wireshark ቱል ይባላል። it look at the data being sent over the networks በኔትወርክ ላይ የሚላኩ ዳታዎችን በመመልከት it finds the security problems. Another tool is Metasploit. These tools are help to test how system can be attacked. ሲስተሞች እንዴት አታክ እንደሚደረጉ ቴስት የሚያደርግልን ቱል ነው። ሌላው NSS or OpenVNS የሚባል ቱል አለ። These tools are find weak spots in a software or system that hacker could use. ይሄ ደግሞ ዊክስ የሆነውን ቦታ የሲስተማችን የሶፍትዌራችን ዊክ የሆነውን ቦታ ሃከሮች ሊጠቃ የሚችለው ቦታ እሱን ፋይንድ የማድረግ ስራ ይሰራል። ሌላው group suite the tools are it is used to test websites for security problems. ዌብሳይታችን ላይ ሊያጋጥሙ የሚችሉ የሴኩሪቲ ፕሮብሌሞችን ፋይንድ የሚያደርግልን ነው። another is ሜተዶች አሉ። እነዛኞች ቱሎች ናቸው። እነዚህ ደግሞ ሜተዶች ናቸው። vulnerability methods or methods that used to find security problems. The first one is penetration testing. These methods are act like a hacker and try to break it into find weak points. ያንድን ሲስተም ኔትወርክ weak point ለመፈለግ እንደ ሃከር መስሎ ትራይ በማድረግ ብሬክ ለማድረግ በመሞከር ቴስት የሚያደርግልን ፔኔትሬሽን ቴስቲንግ እንለዋለን። ሁለተኛው ሜተድ ኮድ ሪቪው ሜተድ ነው። it reads the code carefully to find mistakes. ያንዳንዱን ሲስተማችን ላይ ያሉ ኮዶችን በዲቴል ሪቪው በማድረግ ሪድ በማድረግ ሚስቴክ ካለ እሱን ፋይንድ የሚያደርግልን መንገድ ነው። vulnerability scanning ሶስተኛው ሜተድ ነው። These are use a tool or a software to find problems in a computer system. ኮምፒውተር ሲስተማችን ላይ ያሉ ፕሮብሌሞችን በተለያዩ ቱሎች እና ሶፍትዌሮች በመጠቀም ስካን የሚያደርግልን ነው vulnerability scanning። የመጨረሻው threat modeling ሜተድ ነው። These are used to think about what bad things could happen and how to stop them. ይሄ ደግሞ ባድ የሆኑ አክቲቪቲዎች ሲስተማችን ላይ እንዴት እንደሚካሄዱ እሱን ቲንክ በማድረግ እንዴት ደግሞ ስቶፕ እንደማድረግ እንደምንችል የተለያዩ ሞዴልን በመጠቀም ፋይንድ ሴኩሪቲ ፕሮብለም የሚያደርግልን ሜተድ ነው ማለት ነው። It's all about የዛሬው ክላሳችን የዛሬው ቪዲዮአችን ይሄን ይመስላል። ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ቀጣይ እዚህ ቀጥሎ ያለውን ቻፕተር እናያለን። እስከዛው ድረስ መልካም ቆይታ